ነበር። እንግዲህ ሽማግሌዎቹም ነገ ይገባሉ እየተባለ ክፍሉ ቢጠናቀቅም የሀምላል ሽማግሌዎች እንግዲህ እንደሚመጡና ቤቱ ሽርጉድ እየተባለ ነበረ። ሆኖም እንግዲህ ቤት ውስጥ ያለውን ነገር እያስተካከሉ ኤሚም መጨፈር አለብን ለምንድን ነው ዝም የሚለው እያስተካከልን መጨፈር አለብን ብላ ወይዘሮ ገነትን እያለቻት ናሁም እንግዲህ በእኔ እየተፈተሸው ወገን መደረግ አለበት፣ ስለዚህ መጨፈር አለብሽ እያሉ እንግዲህ ቤቱን እያስተካከሉ እየጨፈሩ ሙሽሪት ትመጣለች። ይኸው ሙሽሪት መጥታለች፣ እንደውም አሁን ጥሩ ነው እያለች እንግዲህ እየተቀባበላት ነበር። ሆኖም እንግዲህ አሁን ሽማግሌዎቹ ሲመጡ እንዴት ነው የሚደረገው? ትቀበላላችሁ ወይስ አትቀበሉም? በማለትም እንግዲህ ትናገራለች። ሆኖም እንግዲህ ሽማግሌዎቹ ምን እንዳለው ከየት እንደመጣ እሷን እንዴት እንደሚያስተዳድር ይህ ሁሉ ጥያቄ እንደሚቀርብለትና በደንብ አነጣጥረው እንደሚጠይቁት ይሄ ዝግጅቱ የተዘጋጀው እንግዶችን ለመቀበል እንጂ በአንድ ጊዜ እሺ ብለን እሱን ለመቀበል አይደለም ብላ ትላለች። በዚህም ሰዓት እንግዲህ ሀምላል ትደነግጣለች። ሆኖም የማይሆን ከሆነ ማስተዳደር የማይችል ከሆነና ምን አይነት ሱስ እንዳለበት ይህ ሁሉ ነገር ተጣርቶ የማይሆን ከሆነ አንሰጥም፣ እችን የመሰለች ልጃችንን በፍጹም መስጠት የለብንም ስትልም እንግዲህ ሀምላል ትደነግጣለች። ሆኖም እንግዲህ እሷን እያስደነገጧት እንደማይሰጡም እየነገሯት ነበረ። ሀምላልም እንግዲህ ምን ይውጠኛል እያለች ቤቱን እያስተካከሉ አቶ ሌቱን ሽማግሌዎች በቃ ሲመጡ ነው የሚገርመው ግን ጠላታችንን ደግሰን መዳራችን እያለች እንግዲህ እየተጨዋወቱ ነበረ። ሆኖም እንግዲህ እንደዛው በሚጨዋወቱበትም ሰዓት ምን ይደረጋል አሁን ሽማግሌዎቹ ከመጡ እንግዲህ ሁሉንም ነገር ጨርሰናል እያለችን እያወራችም እንግዲህ እነሱም እየተጨዋወቱ ነበረ። ሆኖም እንግዲህ ወይዘሮ ዝናሽ ሀምናል ሁሉም በተሰበሰቡበት ጩናን ይዞ ዳጊ ይመጣል። ጩናም እንግዲህ ቀጥታ ሄዷ እግሯ ላይ ትወርቅና ይቅርታ አድርግልኝ ብላ ትላታለች። እሷም አንቺ ምንም ያጠፋሽና የበደልሽ ነገር የለም፣ ይቅርታ የሚያስጠይቅሽ ነገር የለም ብላ ከእግሯ ስር ታነሳታለች። ሆኖም እንግዲህ ስለተናገርኩሽ እኔ ነኝ እንደው ይቅርታ መጠየቅ ያለብኝ እያለች እንግዲህ ይቅርታ እንደውም እሷ መጠየቅ እንጂ አንቺ መጠየቅ የለብሽም እያለችም እያበረታታቻት ነበረ ማለት ነው። ሆኖም እንግዲህ ያንን በምትናገራትም ሰዓት ጩናም ደስ ነበረ ያላት። እንግዲህ ተቀብላ እየጨፈሩ እየተጫወቱ ወደ ክፍል ይገባሉ። ክፍልም ከገቡ በኋላ ኑሃሚንና ጩና ይመካከሩና ሽማግሌዎቹን እንደማይቀበሏቸው እና ያው ካልተቀበሉም ሰርጉ እንደሚቀር ፍራንክ ያደርጓታል። እሷም እንግዲህ በጣም ተጨንቋ እውነታውን ባይቀበሉስ እያለች እንግዲህ ምን እንዳለው በምን እንደሚያስተዳድር እንደሚጠይቁት እንግዲህ ፍራንክ እያደረጓት ነበረ። ጩናም አንቺ ራስሽ ነሽ ሽማግሌ ባትይ ኖሮ በዛው ቢቀርብሽ ይሻልሽ ነበረ። አቶ ሌቱ እንደዚህ እንደምታዩ አይደለም ላይቀበልኝ ይችላል እያለቻት እንግዲህ ሀምላልም በስጋት ውስጥ አስገብተዋት ነበረ። በስተመጨረሻም ፍራንክ ነው ይሏታል። ይሄ ፍራንክ ፈርዶበታል። ፍራንክ ነው እያሉ እንግዲህ ፍራንክ ነው እንዳይሆን የፈራ ነው። እኛ ደግሞ እንግዲህ እንደዛ ትላታለች። እሷም እንግዲህ እንደዛ አለቻት። እየተጫወቱና እየሳቁ ሽማግሌዎቹ ይገባሉ። ሽማግሌዎቹም ሲገቡ እንግዲህ እንደተለመደ እዛ ዳርቻ ላይ ይቀመጡና ያያቸዋል ማለት ነው። ሆኖም እያዩቸው እነኚህ ሽማግሌዎች እንግዲህ ከገቡ በኋላ የሚጠየቁትን ይጠየቃሉ። ቁጭ በሉ ማን እንበል እያሉ እንግዲህ ማን እንበል ነው የምንፈልገው ነው ሲሏቸውም እንግዲህ ልጃችንን ለልጃችሁ እንድሰጡን ነው ብሎ ይላቸዋል። አይ ተቀመጡና እናወራለን ብሎ ሲልም መጀመሪያ ልጃችሁንን ልጃችሁንን እንደዛ መሰለኛል ታሪክ ልጃችሁን ለልጃችን ካሰጣችሁን በፍጹም አንቀመጥም ይላሉ። ሆኖም እንግዲህ መቀመጥ አለብን እያሉ
መቀመጥ የለባቸው እያሉ እንግዲህ እያወሩ ነበረ። ሆኖም ይሄንን ነገር በሚልበትም ሰዓት እሺ ታዲያ የትኛዋ ልጃችንን ነው በማለት እንግዲህ እንደሚጠየቀው ይጠያይቃሉ። እንግዲህ ሀምላልን ነው ብሎ ሲልም ዶክተሩ ምን አለው? በምን ያስተዳድራታል? ሱስ አለው ወይ? ሃይማኖቱ ምንድን ነው ብሎ እየጠየቁ ነበር። ስለ ሃይማኖት ስለሚያስተዳድራት ሱስ ይጠጣል ወይ ብሎ ሲሉ ምን ቢል ጥሩ ነው? ውሃ ነው የሚጠጣው እሱ እዛ ጋር ከነናም ጋር ቢሮውን ያገላብጣል። ሽማግሌዎቹ ደግሞ እንግዲህ ውሸታቸውን ካለ ውሃ በአፉ ምንም ነገር አያልፍም እና በስሙ መኪና አለው፣ በስሙ እንደዚህ ያለው ይሄ መፈለግ አለበት እያሉ ሴቶቹ ደግሞ ከላይ ሆነው እንትን ይላሉ ማለት ነው። ከዛን እንግዲህ ያለውን ነገሮች ሁሉ ይዘረዝራሉ። ያንን ነገር እንግዲህ የተዘረዘሩ በኋላ እንግዲህ ሀምላልን አይቀበልም አሁን በቃ እያሉ እንግዲህ እነሱ እዛ ጋር እንትን እያሏት ነበረ። ጩና ምንም እንግዲህ እንደዚህ አትቀልጅብኝ እያለቻት እንደዛው እያሉ እንግዲህ ሽማግሌዎቹ እሺ ይላሉ። ዶክተርንም እንግዲህ አቶ ሌቁ እንደዚህ እንደምትለው አይደለም፣ አቶ ሌቁ ቁም ነገረኛ ካልሆነም እዛ ቤት ሄዶ ሁሉንም ነገር ካላየ አያምንም ላይሰጥ ይችላል እያሉት እንግዲህ እያወሩ ነበረ ማለት ነው። ሆኖም እንደዛ እየተጨዋወቱ እየሳቁ ቆይታ አድርገው ነበረ። እንግዲህ ሽማግሌዎቹም ሲጀመር እኮ ሽማግሌዎቹን እኮ አንሰጥም ማለት አይችሉም። ለምን ሀምላል ቀድማ ገብታለች። አንድ ጊዜ ምን ገጠመኝ መሰላችሁ? እኔ ማለት ነው ባለንበት በተወለድንበት ሰፈር ማለት ነው ልጁና ልጅቷ ይዋደዳሉ። ልጁና ልጅቷ ከተዋደዱ በኋላ ልጁን ሽማግሌ ላክ ትለዋለች። ያው መጀመሪያ ወረቀት ነው የሚላከው። ያ ወረቀት ተልኮ ከዛን የሆነ የማጣራት ነው ምናምን ነገር የሚባል አለ። ያንን ለማጣራት ሊሄዱ ሲሉ እንግዲህ መጀመሪያ የልጅቷ ፍቃድ ስለሚያስፈልግ ልጅቷ ትጠየቃለች። ታገቢዋለሽ ወይስ አታገቢም ተብሎ በጓደኛ እንጠይቃታለን ማለት ነው። እኛ ነን ጠያቂዎች ማለት ነው። ከዛ ስንጠይቅ በፍጹም እኔ መማር ወይም ደግሞ አረብ ሀገር እንዲሸኘኝ እንጂ የምፈልገው እንደዚህ እንዲድረኝ አይደለም ትላለች። ግን ምንድን ነው ልጁን ደግሞ ላክ ያለችው እሷ ናት ማለት ነው። እና ይሄ ይረዝምባቸዋል ታሪኩ ማለት ነው። አጠረሰ አድርገው ላክ ትለዋለች፣ እምቢ ይላል። ከዛን እምቢ ትላለች። እምቢ ስትል እንግዲህ እኛም ጠይቀናል። አባትየው ወረቀቱን ይመልሳል ማለት ነው። ልጅቷ እምቢ ስላለች ብሎ ማለት ነው። ከዛ ምን ብትለው ጥሩ ነው? ልጁን ለካ እሷ ስታቁራራ ነው ላክም ያለችው እሷ ነበረች። ምን ብትለው ጥሩ ነው? በቃ አባቴ እምቢ ብሎኛል ተያይዘን እንጥፋ ትለዋለች ማለት ነው። ለካ እሷ ፍቅር የሚል ውስጥ ነገር ይዟታል። ከዛን አባቷን አስተኝቷ ጠዋት ይመጣና ወስዷት ወደ አዲስ አበባ ጠፏት ሄደው። ደግነቱ ወደ አዲስ አበባ ጠፏት ሄደው። ከዛን ስንት ሽማግሌ ተልኮ ታርቀው ምናምን መጨረሻ ላይ ሲሰማ ራሷ ናት መጀመሪያ አምላክ ያለችው እንጥፋም ያለች። ከዛን ምን ተባለ? አባቷን አስተኝቷ ሄደች ተብሎ እኛ ሀገር በዛ ነው የምንታወቀው ማለት ነው። እዛ ሰፈር እከሌ አባቷን አስተኝቷ ሄደች ተብሎ ሽማግሌ ነገር ሲላክ ቶሎ ነው የሚሰጡት። አሁን እኛ ሰፈር ማለት ነው እንደዚህ የሚተዋወቁ ከሆነው ሴትና ወንዱ የሚተዋወቁ ከሆነ አስተኝቷን ብትሄድስ ይሉና ይሰጣሉ ማለት ነው። ስለዚህ አሁን እዚህ ጋር ያምላል ያ ነው ትዝ ያለኝ ማለት ነው። እናቶ ሌኩ እምቢ ብሉም እሷ እዛ ነው ያለችው። ምን ነው እምቢ የሚሉት? ሄዳለች ገብታለች። እና ሽማግሌዎቹ እንግዲህ እንደዛ ሆኖ አጠርስ አረግላችሁ ታሪክ ሰበባሉ ስለጨመርኩላችሁ ይሄንን ታሪክ በቀጣይ ጠብቁኝ ማለት ነው። መጨረሻ ምን እንደሆኑ ምናምን ወይን ሴና ቻናል ላይ ጠብቁኝ ወይን ደግሞ በዚሁ ጠብቁኝ ማለት ነው። ትርትር አድርጌ ነው የምነግራችሁ። አሁን አንድ ላይ ነው ያሉት ወይስ እንዴት ነው ምንም እንደረሰባት የሚለውን በርበር አድርጌ ነው የምነግራችሁ ማለት ነው። ሽማግሌም ስለው እውነተኛም ስለሆነ ማለት ነው። እና ለማንኛውም ምንድነው እሱ አቶ ሌኩ ላይ እንግዲህ ሽጉጥ ተቀባብሎበት ክፍሉ አልቋል። ቀጣዩን እንግዲህ ከነሰርጉን ለቅሶ ይሁን ምን እንደሆነ እየጠበቀን ነው ማለት ነው።